ቅዱስ አሐዱ አምላክ ዘላለም ሥላሴ የዚህ ታላቅ ደብር አስተዳዳሪ መላከ ብስራት ቆሞስ አባ ኤፍሬም፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ አባቶች፣ ላይካነ ምስጢር ዲያቆናት፣ ወንድሞች ይህን ታላቅ በዓል ለማክበር ከሩቅም ከቅርብም የተሰባሰባችሁ የእግዚአብሔር ቤተሰቦች በልዑል እግዚአብሔር ፍጹም ሰላምታ እንደምን አደራችሁ? እንደምን ሰነበታችሁ? እንደምንስ ለዚች ሰዓት አደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው ከሀብት ስቦ ከቤት አቅርቦ በቅድስናው አደባባይ ያሰባሰበን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ምስጋና ይድረሳቸው። ወተዚያነው ዳህማሃ ለኢየሩሳሌም፣ ስለ ኢየሩሳሌም ተመካከሩ። የዳዊት መዝሙር 121 ከቁጥር 6 ላይ የሚገኝ ኃይለ ቃል ነው። ነቢየ እግዚአብሔር ቅዱስ ዳዊት ነው የተናገረው። ይህን ኃይለ ቃል ሲናገር በሰባ ዘመን እስራኤል ወደ ባቢሎን ተማርከው ነበርና ቅዱስ ዳዊት ግን ይህ ምርኮ ከመከናወኑ አስቀድሞ እንደሚማረኩ ተገልጾለት ተናግሯል እና ስለ ትሩፋን የተናገረው ኃይለ ቃል ነውና ከትሩፋንነቱ የተመለሱት በእግዚአብሔር ረድኤት የተጠበቁት ሰዎች ስለ ኢየሩሳሌም መመካከር እንዳለባቸው፣ መወያየት እንዳለባቸው ይነጋገሩ ነበረ። ወተዚያነው ዳህናሃ ለኢየሩሳሌም፣ የኢየሩሳሌም ደህናነቷን ሰላምነቷን ተጠብቃ መኖሯን ተወያዩ ብሎ ይናገራል ማለት ነው። ስለዚህ ኢየሩሳሌም የተባለች ማናት ስንል ከአምስት ያላነሱ ትርጉምን ይሰጠናል። የመጀመሪያ ኢየሩሳሌም የምትባለው ሀገሪቷ እግዚአብሔር አምላካችን በረድኤት ይገለጽባት የነበረችው ሕዝቡን በረድኤት የሚመግብበት፣ እስራኤልም ሕዝቡም ደግሞ የእግዚአብሔርን ቸርነት የሚያገኙባት ኢየሩሳሌም ናት። ሁለተኛዋ ኢየሩሳሌም የምትባለው ቅድስት ቤተ ክርስቲያን ናት። ሶስተኛዋ አማናዊት ኢየሩሳሌም ሀገሩ ለንጉሥ አብይ የተባለች ድንግል ማርያም ናት። አራተኛዋ ደግሞ ኢየሩሳሌም ሰማያዊት ናት ማለት ነው። ስለዚህ ስለ ቤተ ክርስቲያን ተወያዩ፣ ተመካከሩ፣ ተነጋገሩ ማለት ስለ ቤተ ክርስቲያን ተወያዩ ማለት ነው። እኛ በሀገር ውስጥ ያለነው ቅዱስ ደሙን ክቡር ስጋውን ቅዱስ ስጋውን የምንቀበልበትን ሕንፃ ቤተ ክርስቲያኑን ስናነጽ ሰው አንድ ብቻ ሆኖ መስራት አይችልምና ለመሸከም ትከሻ ያስፈልጋል፣ ለመያዝ እጅ ያስፈልጋል፣ ለመራመድ እግር ያስፈልጋል። ስለዚህ ብዙዎቻችን በሀሳብ ስንረዳ፣ ብዙዎቻችን ደግሞ በጉልበት ስንረዳ፣ ብዙዎቻችን በእውቀት ስንረዳ፣ ብዙዎቻችን ደግሞ የምንረዳው ቤተ ክርስቲያንን የምናንጻት በገንዘብ ነው። ስለዚህ በገንዘብ ሁላችንም እንረዳለን፣ በጉልበትም እንረዳለን፣ በሀሳብም እንረዳለን። በሀሳብና በገንዘባችን ከሚረዱን መካከል ግን ከእኛ አብራክ ከእናንተው አብራክ የተገኙ ልጆቻችሁ ናቸው። እነዚህ ልጆች ወደ አረብ ሀገር ሲሄዱ እንግዲህ ይታወቃል። ዓላማቸው የሥጋ ፍላጎታቸው ለማሟላት ነው፣ የመጀመሪያ ዓላማቸው። ነገር ግን እኛ በማናውቀው እነሱ በሚያውቁት ግን ይህን ቤተ ክርስቲያን ለመስራት፣ ለማሳደስ፣ ለማሳነስ ተስለውም ብፅዓትም አድርገው በልቡናቸው ተስለው ሂደው ሊሆን ይችላል። ስለዚህ ታላቅ ስራን እየሰሩ ነው። ብዙ ጊዜ ቤተ ክርስቲያንን ለመርዳት በጎ ነገርን ለማድረግ ስለተመቸን ብቻ ሳይሆን ስላልተመቸንም ጭምር ነው። በተለይ ለእነዚህ ልጆች በማይመች ሀገር በሚገለመጡበት በሰቀቀን ሀገር ሆነው ይህን ቤተ ክርስቲያን ለማሳነስ ገንዘብ በመርዳታቸው ዛሬ የምናከብረው በዓል ትልቅ አብነቱ ያሳየናል ማለት ነው። ዛሬ
የምናከብረው በዓል ሰለስቱ ደቂቅን ስናስብ ሦስቱን ወጣቶች ሀገራቸውን በሰላም የሚኖሩባትን የተወለዱባትን ሀገር ኢየሩሳሌምን ጥለው ሄዱ። በምርኮ ማለት ነው። ሂደው ግን በንጉሥ ፊት የንጉሥ ግምጫ የንጉሥ ትእዛዝ አምልኮተ እግዚአብሔርን እንዲከለክላቸው እንዲገድባቸው አልተደረገም፣ አልሆኑም። ከኔ እጅ ቅድም መምህሩ እንዳስተማሩን ከኔ እጅ የሚያድናችሁ ማን ነው ተብለው የንጉሥ ዛቻ ቢነገርባቸውም ነገር ግን ከንጉሥ እጅ በላይ የሚያድን ታላቅ የእግዚአብሔር እጅ እንዳለ ተገንዝበው አምልኮተ እግዚአብሔርን አጽንተው ይዘው በእምነታቸው ይሞቱ፣ ይገደሉ፣ ይቀጠሉ፣ በእሳት ይቃጠሉ ተብሎ የተነገረውን አዋጅ ተመልሶ ደግሞ በሰላም አምልኮታቸውን እንዲፈጽሙ አዋጁን በአዋጅ እንዲፈጽሙ አድርገዋል። ስለዚህ በባዕድ ሀገር ሆኖ እግዚአብሔርን ለማገልገል፣ በባዕድ ሀገር ሆኖ ቤተ ክርስቲያንን ለማሳነጽ፣ በባዕድ ሀገር ሆኖ አምልኮትን መጠበቅ የማይገድም መሆኑን እነዚህ የኛ ልጆች ማለት ነው ከሰለስቱ ደቂቅ ተምረው ሀገራቸውን፣ ሕዝባቸውን፣ ቤተ ክርስቲያናቸውን ያገለግላሉ ማለት ነው። ክርስቲያኖች የሃይማኖት አንድ ሰው በክርስትና ሃይማኖት ውስጥ ሲኖር ሶስት ዋና ዋና ዓላማዎች አሉበት። እነዚህ ምንድናቸው ስንባል ሃይማኖት የምንቀበለው፣ የምንጠብቀው፣ የምናቀብለው ነው ማለት ነው። እንግዲህ እኛ ወይም እናንተ በስጋ የምትወልዷቸው አባቶቻቸው ማለት ነው ይህን ቤተ ክርስቲያን ከመጀመሪያ መሰረቱን አስጥላችሁ በዚህ ቦታ ተተክሎ ሕዝቡን እንዲባርክ አድርጋችኋል። እናንተ ይህን ስትሰሩ ደግሞ እነዚህ ብላቴናዎች ሃይማኖት አባቶቻችን ተቀብለው ጠብቀው ለእኛ ሊያቀብሉ ነው። ስለዚህ ይህን ቤተ ክርስቲያን ደግሞ እኛ ነገ ምን ሰርተን ነው የምንቀበለው ብለው አሻራቸውን እየጣሉ ነው ማለት ነው። ስለዚህ ልናመሰግናቸው፣ በጸሎት ልናግዛቸው፣ እንዲሁም ደግሞ ቅድም ወንድማችን ዲያቆን አድማሱ እንደተናገረው ጉሩፕ ከፍተው በጉሩፑ ገንዘብ መርዳት ብቻ ሳይሆን ሃይማኖታቸውን ምን እንደሆነ ከየት እንደተገኙ የማን እንደሆኑ ከማን ጋር መሮን እንዳለባቸው ወደፊትም ሕይወታቸው በመንፈሳዊ ሕይወት መቀጠል እንዳለባቸው እየተማሩ ነው የሚገኙት ማለት ነው። በዚህውም አንድ የማስተላልፈው መልእክት ቢኖረኝ ከግሩፑ ከማህበሩ ያልገቡ ልጆቻችሁ ቢኖሩ ወደዚህ ወደ ተቀደሰ ዓላማ ገብተው አንደኛ ሕይወታቸውን በትምህርት በመንፈሳዊ ሕይወት እንዲያጎለምሱ እንዲያደርጉ ሊሆን ይችላሉ ማለት ነው። ሁለተኛው እንደገና ደግሞ ለዚህ ለተቀደሰ ዓላማ ቤተ ክርስቲያን መቼም የጋራ ናት። መንፈሳዊ ቤት ለመሆን ታነጹ ነው የሚሆነው። የልዑል እግዚአብሔር ካህናት ናችሁና መንፈሳዊ ካህን ለመሆን ታነጹ ይላል ሐዋርያው ቅዱስ ጴጥሮስ ማለት ነው። ስለዚህ ሁላችንም ሕዝበ ክርስቲያን በክርስቶስ በደሙ የከበርን ካህናት ነን ማለት ነው። ምናልባት ካህን ማለት አገልጋይ ነው። ክህነት ማለት ደግሞ አገልግሎቱ ስራው ነው ማለት ነው። ታዲያ እንዲህ ከሆነ ሁላችንም ካህናት ነን የሚል ጥያቄ ሊነሳ ይችላል። ድርሻ አለው። ምናልባት ካህናት አባቶቻችን የተሾሙት አባቶቻችን ስጋውን ደሙን በማቀበል የተሾሙ እንደሆነ እኛ ደግሞ ቤተ ክርስቲያንን በማሳነጽ ተሹመናል። ስለዚህ ደግሞ ይሄ የክህነት ስራ ይባላል። ክህነት የሚለው ትርጉሙ አገልግሎት እስከሆነ ድረስ ማለት ነው። ስለዚህ ሁላችንም ይመለከተናልና እነዚህን እህቶቻችን ወንድሞቻችን በጸሎት እንድናግዛቸው እንደገና ደግሞ ሲቀጥል ደግሞ በጎ አድራጎታቸው እንዲቀጥል ማህበሩ እንዲሰፋ በትልቅ ሰው ማለት በትንሽ ማህበር የተጀመረው ወደ ትልቅ ማህበር ደርሶ እንድንገለገል ቤተ ክርስቲያናችንን በአጭር ቀን እንዲፈጸም በአረብ ሀገር ያሉ ልጆቻችን እህቶቻችን ወንድሞቻችን ወደዚህ ዓላማ ገብተው ተቀላቅለው ትምህርቱንም እንዲማሩ ይህንንም ታላቅ ቤተ ክርስቲያን ለበረከት እንዲሳተፉ የሁላችንም የእናት የአባት ድርሻ አለንና እንድናሳስብ ስል መልእክቴን አስተላልፋለሁ። ወስብሐት ለእግዚአብሔር።
በሉ እንግዲህ የሰማችሁትን ሁሉ በድጋሚ ሞራል ስጡ፣ ሞራል ስጡ። እነሱም እንግዲህ ቤተሰቦቻቸውን የሚያገለግሉ አምላካቸውን የሚያመሰግኑ የወጡበትን የወረዱበትን ይህ ቤተክርስቲያን መጥተው ደግሞ በዓይነ ሥጋ እንዲመለከቱት እግዚአብሔር ይፍቀድላቸው፣ ቅዱስ ገብርኤል ይርዳቸው። ባሉበት ሆነው ማለት ነው። እዚህ ሆኖ በዩኒቨርሲቲ ደረጃም ስታዩ ከውጭ የሚማግጥ አለ። ከቤዛው ሆኖ ደግሞ